ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወዲና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? እኛ አለን አልሐምዱሊላህ። ዛሬ ቦታ መግዛት ለምትፈልጉ ሰዎች ማለት ነው ይህ በዚህ በህንፃውና ወይም በዚህ በብሎኬቱ ወደዛ በኩል በስተጀርባ የሚሆን የአማራጭ ሁለት ቦታ ነው ያለው። ደረጃ ሁለት ማለት ነው። መግዛት ለምትፈልጉ ሰዎች ይሸጣል ማለት ነው። ይሄን የምታው ማለት ነው። አንዱ ቤት አለው የድሮ ሰሪት ነው። ያው ዚንጎ ምናምን ነው በቦታ ሰብ የሚሸጠው ዚንጎ እንጨቱ ምናምን ነው ያገለግላል ማለት ነው። ያው ሃሮ ነው መግዛት ለምትፈልጉ ሰዎች ብዬ ነው ማለት ነው። አሁን ይሄን የሰራሁት ይሄን የምታው ሁለተኛ ደረጃ ነው። ቤቱ ይሄ ነው። ይሄ ፊት ለፊት ላይ ያለው እናም ከፈለጋችሁ ስልክ ቁጥር አስቀምጥላችኋለሁ ደውላችሁ ማናገር ትችላላችሁ ማለት ነው። ዋጋውም አሪፍ ነው ማለት ነው። ይሄ እንደምታዩት በአሁኑ ሰዓት ሁለተኛ ደረጃ እስከ 800 ሺህ እንደዛ ነው መሸጥ የያዘው ማለት ነው። ሃሮ ላይ አንደኛ እስከ 1 ነጥብ ገብቷል። ስለዚህ ይሄ ደግሞ በዛ አንፃር በጣም የወረደ ነው ዋጋው እና ይጠቅማችኋል ብዬ ነው። አሪፍ ነው ማለት ነው። ቦታው አካባቢው ይሄን ነው። እና በብሎኬቱና በህንፃው ኋላ በኩል ነው መግዛት የምትፈልጉት ስልክ ቁጥር አስቀምጥላችኋለሁ የመጀመሪያ ርዕሱ ላይ ግዙ እላለሁ። እናም ዋጋው ስንት ነው ካላችሁ እስከ 6 ነው ማለት ነው ይሸጣው ላሉት። ስለዚህ ደግሞ ይቀንሱላችሁ ይችላሉ ማለት ነው። ከዚህ 6 ነው አሉት ከ6 የሚቀንሱ ስለሚችሉ ቸግሯቸው ሰዎቹ እናም ግዙት እንዲያመጣችሁ። ይህን ይመስላል። ቪዲዮውን ላይክ እያደረጋችሁት አስተያየት ካላችሁ ኮሜንት ላይ ጻፉልኝ ማለት ነው። ሼር አድርጉት። የዛሬው ቆይታችን ይህን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አካባቢውን በደንብ ቦታ ዛሬ ቦታ መግዛት ለምትፈልጉ ሰዎች ማለት ነው ይህ በዚህ በህንፃውና ወይም በዚህ በብሎኬቱ ወደዛ በኩል በስተጀርባ የሚሆን የአማራጭ ሁለት ቦታ ነው ያለው። ደረጃ ሁለት ማለት ነው። መግዛት ለምትፈልጉ ሰዎች ይሸጣል ማለት ነው። ይሄን የምታው ማለት ነው። አንዱ ቤት አለው የድሮ ሰሪት ነው። ያው ዚንጎ ምናምን ነው በቦታ ሰብ የሚሸጠው ዚንጎ እንጨቱ ምናምን ነው ያገለግላል ማለት ነው። ያው ሃሮ ነው መግዛት ለምትፈልጉ ሰዎች ብዬ ነው ማለት ነው። አሁን ይሄን የሰራሁት ይሄን የምታው ሁለተኛ ደረጃ ነው። ቤቱ ይሄ ነው። ይሄ ፊት ለፊት ላይ ያለው እናም ከፈለጋችሁ ስልክ ቁጥር አስቀምጥላችኋለሁ ደውላችሁ ማናገር ትችላላችሁ ማለት ነው። ዋጋውም አሪፍ ነው ማለት ነው። ይሄ እንደምታዩት በአሁኑ ሰዓት ሁለተኛ ደረጃ እስከ 800 ሺህ እንደዛ ነው መሸጥ የያዘው ማለት ነው። ሃሮ ላይ አንደኛ እስከ 1 ነጥብ ገብቷል። ስለዚህ ይሄ ደግሞ በዛ አንፃር በጣም የወረደ ነው ዋጋው እና ይጠቅማችኋል ብዬ ነው። አሪፍ ነው ማለት ነው ቦታው። ዛሬ ቦታ መግዛት ለምትፈልጉ ሰዎች ማለት ነው ይህ በዚህ በህንፃውና ወይም በዚህ በብሎኬቱ ወደዛ በኩል በስተጀርባ የሚሆን የአማራጭ ሁለት ቦታ ነው ያለው። ደረጃ ሁለት ማለት ነው። መግዛት ለምትፈልጉ ሰዎች ይሸጣል ማለት ነው። ይሄን የምታው ማለት ነው። አንዱ
ቤት አለው የድሮ ሰሪት ነው። ያው ዚንጎ ምናምን በቦታ ሰብ ነው የሚሸጠው። ዚንጎ እንጨቱ ምናምን ያገለግላል ማለት ነው። ያው ሃሮ ነው መግዛት ለምትፈልጉ ሰዎች ብዬ ነው ማለት ነው። አሁን ይሄን የሰራሁት ይሄን የምታው ሁለተኛ ደረጃ ነው። ቤቱ ይሄ ነው። ይሄ ፊት ለፊት ላይ ያለው እናም ከፈለጋችሁ ስልክ ቁጥር አስቀምጥላችኋለሁ ደውላችሁ ማናገር ትችላላችሁ ማለት ነው። ዋጋውም አሪፍ ነው ማለት ነው። ይሄን እንደምታዩት በአሁኑ ሰዓት ሁለተኛ ደረጃ እስከ 800 ሺህ እንደዛ ነው መሸጥ ያዘው ማለት ነው። ሃሮ ላይ አንደኛው እስከ 1 ነጥብ ገብቷል። ስለዚህ ይሄ ደግሞ በዛ አንፃር በጣም የወረደ ነው ዋጋው እና ይጠቅማችኋል ብዬ ነው። አሪፍ ነው ማለት ነው ቦታው። ዛሬ ቦታ መግዛት ለምትፈልጉ ሰዎች ማለት ነው ይሄ በዚህ በህንፃውና ወይም በዚህ በወለኬቱ ወደዛ በኩል በስተጀርባ የሚሆን የአማራጭ ሁለት ቦታ ነው ያለው። ደረጃ ሁለት ማለት ነው። መግዛት ለምትፈልጉ ሰዎች ይሸጣል ማለት ነው። ይሄን የምታው ማለት ነው። አንዱ ቤት አለው የድሮ ሰሪት ነው። ያው ዚንጎ ምናምን በቦታ ሰብ ነው የሚሸጠው። ዚንጎ እንጨቱ ምናምን ያገለግላል ማለት ነው። ያው ሃሮ ነው መግዛት ለምትፈልጉ ሰዎች ብዬ ነው ማለት ነው። አሁን ይሄን የሰራሁት ይሄን የምታው ሁለተኛ ደረጃ ነው። ቤቱ ይሄ ነው። ይሄ ፊት ለፊት ላይ ያለው እናም ከፈለጋችሁ ስልክ ቁጥር አስቀምጥላችኋለሁ ደውላችሁ ማናገር ትችላላችሁ ማለት ነው። ዋጋውም አሪፍ ነው ማለት ነው። ይሄን እንደምታዩት በአሁኑ ሰዓት ሁለተኛ ደረጃ እስከ 800 ሺህ እንደዛ ነው መሸጥ ያዘው ማለት ነው። ሃሮ ላይ አንደኛው እስከ 1 ነጥብ ገብቷል።